እግዚአብሔር በሉ ሁላችሁም እግዚአብሔር በሉ እንጂ ታላቅ ነገር አደረገልን ደስም አለን። እስኪ ድገሙት። እግዚአብሔር ታላቅ ነገር አደረገልን ደስም አለን። እስኪ ሶስተኛ ድገሙት። እግዚአብሔር እሺ ምን አለን? የልብ አምላክ የቅዱስ ዳዊት መዝሙር 125 በቅንፍ 126 ቁጥር 3 ላይ ያለ ኃይለ ቃል ነው። እግዚአብሔር ታላቅ ነገር አደረገልን ደስም አለን ይላል። ቅዱስ ዳዊት የጻፈው መዝሙር እንግዲህ መጽሐፉ በብሉይ ኪዳን ይገኝ እንጂ አብዛኞቹ ሐሳቦቹና በምስጢር ወደ ሐዲስ ኪዳን የሚመሩ ትንቢቶች ናቸው። ቅዱስ ዳዊት እግዚአብሔር ታላቅ ነገር አደረገልን ደስም አለን ያለውን ሊቃውንተ ቤተ ክርስቲያን ስለ 3 ነገር ነው ይላሉ። ስለ ስንት ነገር? ስለዚህ አጭር ስለሆነች አብራችሁን ትላላችሁ። አንደኛ ስለተወለደልን በሉ። እግዚአብሔር ስለተወለደ ለኛ ታላቅ ነገር አድርጎልናል። የአምላካችን የልዑል እግዚአብሔር ልደቱ እንደምታውቁት እንደ ፍጥረት ሥርዓት ሰዎች እንደሚወለዱበት እንደሚያድጉበት አይደለም። አምላካችን ያለ አባት ከናቱ በፍጹም ድንግልና ተጸንሶ በፍጹም ድንግልና የተወለደ ነው። ይሄ ልደቱ ለኛ ታላቅ ነገር ተደርጎልናል። ጌታችን ባይወለድ ኖሮ ጥምቀት ብለን የምናከብረው ስቅለት ብለን የምናከብረው ትላንትና እንዲሁም ከባለፈው ሳምንት ጀምሮ ስናከብረው የነበረውም ትንሣኤ የሚባል ነገር የለም። ለሁሉም ነገር ልደት መጀመሪያ ነውና እግዚአብሔር መጀመሪያ ታላቅ ያረገልን ነገር መወለዱ ነው። ሁለተኛው እግዚአብሔር ያረገልን ታላቅ ነገር መሰቀሉ ነው። እስኪ መሰቀሉ በሉ። መሰቀሉ ነው። እግዚአብሔር ባይወለድ ኖሮ አይሰቀልም እንደምንለው ሁሉ ባይሰቀል ኖሮ ደግሞ እኛ በደሙ ፈሳሽነት ነፃ ባልወጣን ነበረ። እኛ ያንን ሕማምና ያንን ጭንቅ ባይሳተፍ ኖሮ እሁድ ትንሣኤ ብለን የምናከብረው በዓል አይኖረንም ነበር። የጌታችን ሕማሙ የጌታችን ግርፋቱ ስቅላቱ ለሰው ልጆች የተደረገ ቤዛነት ስለሆነ ማለት ነው። ሁለተኛ እግዚአብሔር ያረገልን ታላቅ ነገር መሰቀሉ ነው። ሶስተኛው ደግሞ እግዚአብሔር ታላቅ ነገር ያረገልን ከሙታን መነሳቱ ነው። እስኪ ከሙታን መነሳቱ በሉ። አይዟችሁ በሉ እስኪ። ከሙታን መነሳቱ ነው። ቅዱስ ጳውሎስ የአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ላይ ሲናገር እንዲህ ይላል፣ ክርስቶስ ከሙታን መካከል ባይነሳ ኖሮ ስብከታችን ከንቱ ሆኖ ይቀር ነበራል። ክርስቶስ መሞቱ ያስደንቀናል። ባይነሳ ኖሮ ግን መሞቱ ለምንም ዋጋ አይሆንም ነበር። መነሳቱ ነው ትልቁ ቁም ነገር የነበረው። ስለዚህ በክርስቶስ መነሳት ውስጥ ደግሞ እኛ ሞተን ፈርሰን በስብሰን እንደማንቀር ትንሣኤ እንዳለን እግዚአብሔር አምላክ ተናገረ። እኒህ እግዚአብሔር ለሰው ልጆች ያደረጋቸው ትላልቅ 3 ነገሮች በጋብቻ ውስጥ ያሉ ትላልቅ ነገሮች ናቸው። እስኪ መወለድ በሉ። እግዚአብሔር ለሰው ልጆች ያደረገው የመጀመሪያው ትልቅ ነገር መወለድ ነው ብያቸዋል። የአምላካችን መወለድ ለጋብቻ ቢሆን ጋብቻ የተጠነሰሰበት ጋብቻው የተጀመረበት ለማለት ነው። የክርስቶስ መወለዱ ለኛ ጥቅም ነው እንደሚባለው ሁሉ ክርስቲያኖች ሲጋቡ በነገራችን ላይ ጥቅሙ ለነሱ ብቻ አይደለም። እርግጥ ነው ለነሱ ጥቅሙ ከዝሙት ለመራቅ ዘር ለመተካት ወደ እግዚአብሔር መንግስት የሚያደርጉትን ጉዞ ለብቻቸው ሳይሆን እየተጋገዙ እንዲሄዱ ለማድረግ ነው። ይሄ ሰርግ ግን ለኛም ጥቅም አለው። ለማን አልኳችሁ በሉ እንጂ። ቢያንስ እርባችሁ የነበራችሁ ሰዎች በዚህ ሰርግ ምክንያት አሁን ምሳችሁን ምን ታረጋላችሁ? ስለዚህ ወደዳችሁም ጠላችሁም የራበው ሆዳችሁ በዚህ ሰርግ ምክንያት ምን ተደርጓል? ተጠቅሟል። ቁም ነገሩ ግን ይሄ ሰርግ ለኛ ይጠቅመናል የምንለው በዚህ ሰርግ ዛሬ የተገኘን ሰዎች የታደምነው ለነሱ ብቻ አይደለም። የሚገርማችሁ አባታችን አዳምና እናታችን ሔዋን የመጀመሪያ ጊዜ ላይ ከገነት ሲባረሩ እንደተባረሩት እግዚአብሔር አምላክ ለምን ምሕረት አሳያቸው? ለምን ከዚህ ቀን በኋላ ተወልጄ ያድናችኋለሁ ብሎ ቃል ገባላቸው ሲል ሊቃውንቱ እንዲህ ብሎ ይመልሳሉ። በአዳም ጎን ውስጥ እመቤታችን ስላየ ነው ይላሉ። በማን ጎን ውስጥ? ዛሬ እኛ የተገኘንበት ዛሬ የተጀመረው የተወለደው ሰርግ ይሄ ሁሉ ሰው በጣም ደስ የሚሰኝበት ነው ብለን የምንናገረው ዛሬ የተገኛችሁት የዛሬ ሰርግ ላይ ብቻ አይደለም። ከሷና ከሱ አብራክ የሚወለደው የማታውቁት የተቀደሰው ሰውስ ቢኖር ዛሬ ምስክር ሆናችሁ ተገኝታችኋል። ደስታው ለእናንተም ጭምር ነው ማለት ነው። ሁለተኛው ሰርግ ምንም እንኳን ቢወለድና ቢያድግ ሕማም ደግሞ አይቀርለትም። መስቀል ማለት ነው። እስኪ መስቀል በሉ። ቅዱስ ዮሐንስ አፈወርቅ
ሰርግን በአንድ አማርኛ ሲጠቀልለው እንዲህ ብሎ ይናገራል። ሕይወትን የሚሰጥ መስቀል ነው ይላል። ምን የሚሰጥ? ሕይወትን የሚሰጥ መስቀል ነው። ማንኛውም ሰው በጋብቻ ውስጥ የመጀመሪያዎቹ ቀናት ላይ አየው እንጂ በሕይወት እየጨመረና ጊዜ እየቆጠረ ሲመጣ የማይቀርለት ነገር ቢኖር መከራ ነው። ክርስቶስ የተቀበለው መከራ ለዓለም ሁሉ ነው ብለን እንደተናገርነው ሁሉ ባለትዳሮች በሕይወታቸው ውስጥ የሚመጣባቸውን ፈተናና ችግር የሚሸከሙትም ለሌላው ለማብራት ነው። የትኛው ሰው ነው ያድነዋል ተብሎ የተሰጠውን መድኃኒት ሰለቸኝ ብሎ የሚጥለው? የለም። ባል ሚስትን፣ ሚስት ባልም ጭምር ታግሰው ከነአመሉ ከማይመቸው ጸባዩ ለያስኖር ከሚችለው ማንነቱ ጋር ታግሰው የሚኖሩት ያ ሕይወትን የሚሰጥ መስቀል ሕይወት ስለጀመሩ። ሶስተኛው ደግሞ ትንሳኤ ነው። እስኪ ትንሳኤ በሉ እንጂ ትንሳኤ ነው። ጋብቻ ትንሳኤ አለው። መታመም ብቻ አይደለም። ጋብቻ መሰቃየት ብቻ አይደለም። ጋብቻ ዋጋ መክፈል ብቻ አይደለም። ይሄ ሁሉ ነገር ደግሞ በላይ በሰማያት እግዚአብሔር አምላክ ዋጋ ይሰጣቸዋል። እቺን ትንሳኤ ከማክበራችን በፊት ግን አስተውላችሁ ከሆነ እስከ ትንሳኤው ድረስ የምንቆይባቸው ዕለታት አሉ። እያንዳንዱ ቀን ራሱን የቻለ ምስጢር ቢኖረውም ይሄንን ምስጢር ቅዱስ ቄርሎስ ለጋብቻም ጭምር የሚተረጎም ነው ይላል። አብራችሁም በሉ እስኪ ማዕዶት በሉ። አይዟችሁ አይራባችሁ፣ ምግቡ እየተስተካከለ ነው። እስኪ ማዕዶት በሉ። የእሁድ ትንሳኤን አክብረን መጀመሪያ የምናገኘው ሰኞ ማዕዶት ነው። መሻገር ማለት ነው። ብዙ ተሻግረው የደረሱትና ብዙ አልፈውት የመጡበት ጎዳና ባለትዳሮቹ እንዳለ በማዕዶት ታውቃላችሁ ይላል። እየሰማችሁ ነው? እየሰማችሁ ነው? ማክሰኞስ ምንድን ነው? እሺ ከኋላ ልጀምርላችሁ እንዲመቻችሁ። ቅዳሜ ቅዱሳት አንስት ነበረ፣ አርብ ቤተ ክርስቲያን ነበረ፣ ሐሙስ አዳም ነበረ፣ ረቡዕ አልዓዛር ነበረ። ማክሰኞ ማን ይሆናል ማለት ነው? እስኪ ቶማስ በሉ። ቶማስ የክርስቶስን ትንሳኤ ካላየው አላምንም ያለ ነው። ዛሬ እነዚህ ልጆች መጋባት ካላየው አላምንም ብሎ የመጣ ሰው ሊኖር ይችላል። ምክንያቱም ከፍቅሩ አንጻር ነው። እየሰማችሁ ነው? ሶስተኛው ቀን አልዓዛር ነው። እስኪ አልዓዛር በሉ። አልዓዛር ክርስቶስ ከሞተ በኋላ ሄዶ እያለቀሰ ያስነሳው ነው። ዛሬ በልጆቻቸው ከልጅነት ጎራ ተነስተው የራሳቸውን ጎጆ በመቀለሳቸው ምክንያት ያለቀሳችሁ የላችሁ? ያለቀሳችሁት ለቅሶ ግን በሐዘን ሳይሆን በምንድን ነው? በደስታ ነው። አራተኛው ቀን አዳም ነው። እስኪ አዳም በሉ። አዳም በነገራችን ላይ በጾታው የወንድ ስም አይደለም። እሺ ለወንድም ለሴትም የሚሰራ ስም ነው። አዳም ማለት መልካም ማለት ነው። ወንድ ብቻ አይደለም መልካም፣ ሴትም ጭምር ምንድናት? መልካም ናት። ስለዚህ ዛሬስ መልካም ነገር እግዚአብሔር አሳይቷችኋል አላሳያችሁ? ጥሩ። አምስተኛዋ ቀን ቤተ ክርስቲያን ናት። እስኪ ቤተ ክርስቲያን በሉ። ከትልቁ ቤተ ክርስቲያን ትንሿ ቤተ ክርስቲያን የምትባለው ደግሞ ይሄ ጋብቻ ነው። ለትልቁ ቤተ ክርስቲያን የሚያስፈልገውን ግብአት በሙሉ የሚያሟለው። ስድስተኛዋ ቀን ቅዱሳት አንስት ነው። እስኪ ቅዱሳት አንስት በሉ። እኒህ ሴቶች ደግሞ የክርስቶስን ትንሳኤውን ለማየት እየተሽቀዳደሙ ጌታቸው ከመነሳቱ አስቀድሞ በሌሊት እየሄዱ ሽቱ ለመቀባት የሚሮጡ ናቸው። ልክ እዚህ ውስጥ ተሰብስበው የነሱ ደስታ ደስታቸው ሆኖላቸው ስጦታ እንደሚያመጡት ሰዎች። የመጨረሻው ቀን ዳግም ትንሳኤ ነው። እስኪ ዳግም ትንሳኤ በሉ። ይሄ ደግሞ ክርስቶስ መልሶ ላያንቀላፋ ያላመኑትንም ጭምር ለማሳመን መልሶ የታየበት ነው። ስለዚህ እግዚአብሔር አምላክ እውነትም ታላቅ ነገር አድርጓል አላረገም? እናንተስ ምን ብሏችኋል? ደስ ብሎናል። ስለዚህ ይሄን ታላቅ ነገር አንደኛ እንደ ቀላል ነገር አንመልከተው። አለመታደል ሆኖ ብዙ ሰርግ ቤት እንደምታውቁት ብዙ ሰው ህዝብ ይሰበሰባል፣ ብዙ ሰው ይመጣል። ልክ እንደ ለቅሶ ቤት ግን ቃለ እግዚአብሔር ሲማር ብዙ ሰው አይሰማም። እና ስለ ሰርግ ያለን አረዳድና ምልከታ በደስታ ቀን ላይ ብቻ የምንገኝበት ነው እንጂ ክፉ የሆኑ ቀናቶች ወደፊት ሲመጡ ግን የምንታጣበት መሆን የለበትም። ዛሬ የተገኛችሁበት ሰርግ እንድትበሉ እንድትጠጡ ደስ ብሏችሁ እንድትሄዱ አይደለም። እነዚህ ባለትዳሮች የጀመሩትን ህይወት ነገ ገፍተው እስከ መንግስተ ሰማያት እንዲደርሱ በጸሎትም እንድታግዙ ነው። ባትበሉ ይሻላችሁ ነበር። ልትበሉ ከመጣችሁ ዕዳ አለባችሁ። ዕዳችሁም ደግሞ እነዚህ ልጆች እስከ መጨረሻው ህይወታቸው ድረስ በጸሎታችሁ ስትቆሙ ሁሌ ምን ታረጋላችሁ? እስኪ እናስባለን በሉ። በነገራችን ላይ እኔ ያልኳችሁ ነገር አይደለም፣ ቃሉም የሚያዛችሁ ነው። እስኪ እናስባለን በሉ። ግዴታችን ነው የሁላችን። ምክንያቱም ይሄ ትዳር አስደስቶናል፣ ይሄ ትዳር ሰብስቦናል፣ ይሄ ትዳር ደግሞ እስከ መጨረሻው በፍሬ በዘር ተባርኮ እናያለን ካልን የነሱን
እያጋጠማቸው ወይም ሊያጋጥማቸው የሚችለውን ነገር በሙሉ መፍትሄ መስጠት ከእግዚአብሔር በታች የኛ ኃላፊነት ነው። ታላቅ ነገር አድርጎ ለዚህ ቀን የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። በጣም የሚገርመው ነገር አንድ ቀን የማይቀይረው ምንም ነገር የለም። እየሰማችሁ ነው? ከሳምንት ከወራት ትላንትና ምናምን ፋሲካ እያለ ነበር እንጠራት የነበረው ወይዘሪት እያለ ሳያት በጣም ነው የገረመኝ። ከዚህ በኋላ የምትላት ወይዘሮ ነው። እና አንድ ቀን በጣም ነው የሚገርመው፣ ብዙ ነገሮችን ይለውጣል። አንድ ቀን ብቻውን የነበረ ሰው አካሉን አግኝቶ ህይወት ይጀምራል። አንድ ቀን ትላንትና የነበረውን ታሪክ በሙሉ ለውጦ አዲስ ታሪክ ያስጀምራል። ስለዚህ እግዚአብሔር አምላክ በዚህ ሁሉ ጉዟቸው እውነት የሚችሉበትን የሚበረቱበትን የሚጸኑበትን እንደጀመሩት ደግሞ ፍጻሜያቸው አምሮ በዘርም ተባርከውም ጭምር ለማየት አምላካችን ልዑል እግዚአብሔር ሁላችን ይፍቀድልን። ያስተማረን የመከረን አምላካችንም ስሙ የተመሰገነ ይሁን። ታላቅ ነገርን ያሳየን እግዚአብሔር ክፉንም እንዳያሳየን ፈቃዱ ይሁንልን።